ንቁ ትውልድ ለቤተክርስቲያን ልዩ የገቢ ማሰባሰቢያ የዕጣ ትኬት። ማህበረ ቅዱሳን በግቢ ጉባኤያት አገልግሎት ላለፉት 33 ዓመታት በሀገር ውስጥና በውጭ ሀገራት በተለያዩ ዩኒቨርሲቲዎችና ኮሌጆች ውስጥ ለሚማሩ ኦርቶዶክሳውያን ተማሪዎች የቅድስት ቤተክርስቲያን መሰረተ ሃይማኖት ላይ ትኩረት በማድረግ ዶግማዋን ቀኖናዋንና ትውፊቷን በማስተማር ከ1 ሚሊዮን በላይ ምሩቃንን በማፍራት ለሀገርና ለቤተክርስቲያን ማበርከት ችሏል። አሁንም ወደፊትም ማህበረ ቅዱሳን የግቢ ጉባኤያት አገልግሎት ዘመኑን የዋጀ ሆኖ ለቤተክርስቲያን ተልእኮ መሳካትና ለህልውናዋ የሚተጋ ንቁ ትውልድ በማፍራት ቤተክርስቲያን የሰጠችውን ኃላፊነት ለመወጣት በመስራት ላይ ይገኛል። ለዚህም ይረዳው ዘንድ በርካታ ፕሮጀክቶችን ቀርጾ በእንቅስቃሴ ላይ ሲሆን ከእነዚህ ፕሮጀክቶች ውስጥ የከፍተኛ ትምህርት ተቋማትን ስነ ልቦና ያተረዱ ብቁና በቂ መምህራንን ለማፍራት ለመማሪያ መጽሐፍት ዝግጅትና ህትመት እንዲሁም የዘመኑን ቴክኖሎጂ በመጠቀም የመምህራን ስልጠና መስጠት የሚያስችል የስልጠና ማዕከል ማቋቋምና ሌሎችም አገልግሎቶች ተግባራዊ ለማድረግ ልዩ የገቢ ማሰባሰቢያ የዕጣ ትኬት አዘጋጅቶም ከሐምሌ 1 ቀን 2017 ዓ.ም ጀምሮ በስርጭት ላይ መሆኑን ማህበሩ ባሉት የተለያዩ የሚዲያ አማራጮች ሲገልጽ ቆይቷል። እርሶም በአንድ በኩል እድሉን እየሞከሩ ማህበረ ቅዱሳን ዘመኑን የዋጀ ንቁ ኦርቶዶክሳዊ ትውልድ ለማፍራት በሚያደርገው ጥረት ውስጥ ፕሮጀክቶቹን ለመደገፍ የድርሻውን ይወጡ። ትኬቱ የሚገኝባቸው ቦታዎች በማህበረ ቅዱሳን ሱቆች፣ በማዕከላት ጽሕፈት ቤቶች፣ በግቢ ጉባኤያት ተማሪዎች፣ በማህበሩ አባላትና በማህበሩ የዕለት ገቢ መሰብሰቢያ መስኮት፣ በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ማስተባበሪያም